ሰላም ውድ የዩቲዩብ ተመልካቾች እንዴት ናችሁ? ዛሬ በቪዲዮአችን ውስጥ የምንመለከተው አንድ ዲዛይን ሰርተን አንድ ሎጎ ሰርተን እንዴት ይሄንን ሎጎ ወደ ገንዘብ እንቀይረዋለን ወይም ደግሞ በዚህ በሰራነው ሎጎ እንዴት ክላይንት እናገኛለን የሚለውን እናያለን። ከዛ በፊት አንድ ሎጎ መስራት አለብን። ሎጎውን ሰርተን ከጨረስን በኋላ በሎጎአችን እንዴት ገንዘብ መስራት እንችላለን ወይም ደግሞ እንዴት ክላይንት እናገኛለን የሚለውን በቀላል መንገድ አሳያችኋለሁ። አሁን ወደ ሎጎ አሰራር እናልፋለን ማለት ነው። ፒክሰል ላብ አፕሊኬሽንን በዚህ መልኩ ከከፈትን በኋላ እዚህ ጋር እንደምታዩት ሼፕ የምትለው አለች፣ እሷን እንነካለን። ከዛ እቺ የቀስት ምልክት አለች፣ እሷን እንነካለን። በዚህ መልኩ ወደ ውስጥ ያስገባናል ማለት ነው። ይሄንን 3 ማዕዘን ትመርጣላችሁ። ወደ ላይ ታረጉትና ከከለር ውስጥ ጥቁር ከለር ትመርጡለታላችሁ ማለት ነው። ከዛ በዚህ መልኩ ታስቀምጣላችሁ። አሁን ደግሞ የቀረን አንድ ሼፕ መጨመር ነው። ሼፕ የምትለው አለች እዚህ ጋር፣ እቺን ሼፕ እንነካለን። አሁንም ደግመን 3 ማዕዘን ሼፕ እንሰራለን ማለት ነው። ከዛ እዚህ ጋር ሁለተኛ የሰራነውን ሼፕ በዚህ መልኩ ወደ ታች እናረገዋለን። ከዛ እቺን ቦታ በመንካት ሁለቱን ሼፕ መርጅ እናረጋቸዋለን፣ እንቀላቀላቸዋለን ማለት ነው። አሁን ወደ ጎን እናረግና ኢሬዝ ከለር የምትለው አለች፣ እሷን ኦን እናረጋለን። ነጭ ከለሩ በዚህ መልኩ ከውስጡ ይጠፋልናል ማለት ነው። አሁንም ወደ ጎን እናረግና ክሮፕ የምትለው አለች፣ እሷን እንነካለን። ከዛ ከላይ የምትታየዋን ማዕዘኗን እናጠፋለን ማለት ነው በዚህ መልኩ። አሁንም ሼፕ የምትለው አለች፣ እሷን በመንካት ክብ ሼፕ እንመርጣለን። ከለሩን ወደ ላይ እናረግና ይሄንን ከለር እንመርጥለታለን። ከዛ እዚች ጋር እናስቀምጣታለን ማለት ነው። አሁንም ክብ ሼፕዋን ነክተን ኮፒ የምትለው አለች፣ ኮፒ በማድረግ ሁለት እናረጋቸዋለን ማለት ነው። በመቀጠል ወደ ጎን እናረግና ከለር የምትለው አለች፣ ኦን እናረጋታለን። ከዛ ነጭ ከለር እንመርጥለታለን ማለት ነው። ሪላቲቭ ሳይዝ የምትለዋን ትንሽ አነስ እናረጋታለን። እዛ እዚች ጋር በዚህ መልኩ እናስቀምጠዋለን ማለት ነው። በዚህ መልኩ ካስቀመጥን በኋላ እቺን ቦታ በመንካት ሁለቱን ክብ ሼፖችን መርጅ እናረጋቸዋለን፣ እንቀላቀላቸዋለን ማለት ነው። አሁንም ወደ ጎን እናረግና ኢሬዝ ከለር የምትላለች እሷን ኦን እናረጋታለን። ከዛ አሁንም መጨረሻ ላይ አንድ ሼፕ ይቀረናል። ሼፑን በዚህ መልኩ ከሰራን በኋላ እዚህ ጋር እናመጣውና እንቆርጥበታለን ማለት ነው። በነጭ ሼፕ ተጠቅመን እቺን ሼፕ እንቆርጣታለን። ከዛ እቺን ቦታ በመንካት ሁለቱን ሼፖች መርጅ እናረጋቸዋለን፣ እንቀላቀላቸዋለን። አሁንም ወደ ጎን እናረግና ኢሬዝ ከለር የምትላለች እሷን ኦን እናረጋታለን። አሁንም ወደ ጎን እናረግና ከለሩን ወደ ቢጫ እንቀይራለን። ይሄው ወደዚህ ወደ ቢጫ ከለር እንቀይራለን። ከዛ እዚች ጋር በዚህ መልኩ እናስቀምጠዋለን ማለት ነው። ከዛ በዚህ መልኩ ካስቀመጥን በኋላ እቺን ሼፕ ኮፒ በማለት ሁለት እናረጋታለን። የመጀመሪያውን ሼፕ እዚህ ጋር እናመጣታለን ማለት ነው። ይሄው ሁለቱን ሼፕ በዚህ መልኩ መርጅ እናረጋቸዋለን። ከዛ እቺን ወደ ታች እናመጣትና ወደ ጎን አድርገን ኢሬዝ ከለር የምትላለች እሷን ኦን እናረጋታለን። ከዛ እቺን ቦታ ነክተን ቢጫ ከለር እንመርጣለን ማለት ነው። ይሄው በዚህ መልኩ ይጠፋልናል ማለት ነው። አሁንም እቺን ሼፕ ነክተን ወደ ጎን እናረግና ኢሬዘር የምትላለች እሷን ነክተን ይሄንን እስከ መጨረሻ እንጨምራለን። ከላይ ነጯንም እስከ መጨረሻ እንጨምራታለን። ከዛ በዚህ መልኩ ኢሬዝ እናረጋለን ማለት ነው። እቺኛዋን ደግሞ እናመጣትና ወደ ጎን አድርገን ቱ ፍሮንት የምትሏን እንነካለን። ይሄው በዚህ መልኩ እናስገባለን ማለት ነው። በመጨረሻ ላይ ሁለቱን ሼፖች እንቀላቀላቸዋለን፣ መርጅ እናረጋቸዋለን ማለት ነው። አሁንም ወደ ጎን እናረግና 3D ሼፕ የምትሏለች ኦን እናረጋታለን። እስከ 8 አካባቢ እናረጋዋለን። በመጨረሻ ላይ ኢምቦስ የምትሏ ትታያለች፣ እሷን ኦን እናረጋታለን። ይሄው በቃ እንደፈለጋችሁ እነዚህን አይታችሁ መጨመር ትችላላችሁ ማለት ነው። ይሄው ሳይዟን በዚህ መልኩ እዚች ጋር እናስቀምጣታለን። በመጨረሻ ላይ አንድ ቴክስት እዚችለች፣ ቴክስታችንን እናስገባለን ማለት ነው። እኔ አሁን አሌክስ ብዬ ላስገባ ለእናንተ ለማሳየት ስለሆነ ማለት ነው። እዚህ ጋር አመጣዋለሁ። ወደ ጎን እናረግና ፎንት የምትላለች ፎንት እንቀይርለታለን። የፈለጋችሁትን ፎንት መጠቀም ትችላላችሁ። እኔ የራሴ ፎንት ስላለኝ ነው ይሄው ይሄንን ፎንት እጠቀማለሁ ማለት ነው። አሁንም ወደ ጎን እናደርግና ስፔሲንጉን ትንሽ በዚህ መልኩ እንጨምርለታለን። ከዛ እዚች ጋር እናስቀምጠዋለን ማለት ነው። ከለሩን ደግሞ የሼፑን ከለር እንመርጥለታለን ማለት ነው። አሁንም አንድ ቴክስት ያስፈልገናል። ቴክስቷ
አሌክስ በርበር እንዲሆንልን ይሄው ቴክስታችንን በዚህ መልኩ እናስገባለን። አሁንም ወደ ጎን እናደርግና ከለሩን የሁለተኛውን ቴክስት ማለት ነው ወደ ቢጫ ከለር እንቀይራለን። ያው በዚህ መልኩ ወደ ቢጫ ከለር እንቀይራለን። ፎንት ደግሞ አሁን የምንጠቀመው ፎንት በሁሉም በፒክሰል ላብ አፕሊኬሽን ውስጥ ይገኛል፣ መጠቀም ትችላላችሁ። ፎንቷ እቺ ነች። ኦኬ እናደርግና ወደ ጎን አድርገን ስፔሲንጉን እስከ 45 አካባቢ ይኸው በቃ 39 አካባቢ እናደርገዋለን። አሁንም ወደ ጎን እናደርግና ሳይዟን ትንሽ እናረጋታለን። በዚህ መልኩ ሎጎ ሰርተን ከጨረስን በኋላ የፈለጋችሁትን ባክግራውንድ ማስገባት ትችላላችሁ። እኔ የራሴ ባክግራውንድ ስላለኝ ይሄው በዚህ መልኩ የፈለግኩትን ባክግራውንድ አስገብቻለሁ ማለት ነው። አሁን ሪላቲቭ ሳይዝ የምትሏን ተጠቅሜ ያስገባሁትን ባክግራውንድ በዚህ መልኩ ከስፔሱ እኩል አደርገዋለሁ። በመጨረሻ ላይ እቺን ቦታ ነክቼ አሁን ያስገባሁትን ባክግራውንድ ከሁሉም ከቴክስቱም ከሼፑም ስር በዚህ መልኩ አስገባለሁ ማለት ነው። መጨረሻ ላይ ይህንን የመሰለ ጸዴ ሎጎ ሰርቻለሁ ማለት ነው። አሁን የምናየው ይሄንን ሎጎ እንዴት ወደ ገንዘብ እንቀይራለን፣ በዚህ ሎጎ እንዴት ክላይንት እናገኛለን የሚለውን ነው። በሰራነው ሎጎ ወይም በሰራነው ዲዛይን ክላይንት ማግኘት በጣም ቀላል ነው። ክላይንት ለማግኘት ቪዲዮ ሪካርድ እናደርጋለን። ሪካርድ ያደረግነውን ቪዲዮ በሁሉም ሶሻል ሚዲያ ላይ እናስታውቃለን ማለት ነው። ቢያንስ አንድ ቪዲዮ 20 ሺህ ቢታይላችሁ ከዛ 20 ሺህ ውስጥ 10 ሰው የእናንተ ክላይንት ይሆናል እና በቀላል መንገድ ክላይንት ማግኘት ትችላላችሁ። ሰብስክራይብ ሳታደርጉ እንዳትወጡ፣ ላይክ በማድረግ ተባበሩኝ። ጥያቄ የሆነባችሁ ነገር ካለ ኮመንት ላይ አስቀምጡልኝ። ይመቻችሁ።